አንድ መድረክ፣ አንድ ድምፅ፣ አንድ ታላቅ ስብዕና። ለዓመታት እሁድን ማታ በሳቅና በደስታ የሞላው የአብሮ ኮከብ አርቲስት ነፃነት ወርቅነህ በድንገት ማለፉ መላው ኢትዮጵያን አስደንግጧል። ነገር ግን ከሐዘኑ በስተጀርባ አሁን አንድ ትልቅ ጥያቄ የአየር ላይ ውጥረት ፈጥሯል። የቤተሰብ ጨዋታ ያለ ነፃነት ምን ሊሆን ይችላል? ያንን ግዙፍ መንበር ደፍሮ የሚረከበውስ ማን ነው? በኢቢኤስ ኮሪደሮች ውስጥ ከፍተኛ ውጥረት አለ። ተተኪው እስካሁን ለምን አልታወቀም? ወይስ ፕሮግራሙ ለዘላለም ሊዘጋ ነው? መዳረሻ ዛሬ መጋረጃውን ገልጣ የውስጥ ሚስጥሮችን ትነግራችኋለች። ከስቱዲዮ በስተጀርባ ያሉ ወሬዎችን፣ የተገመቱ ስሞችንና የነፃነትን ጫማ መሙላት ስላለው ከባድ ፈተና በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ሁኑ። ነፃነት ወርቅነህ ነፂ አቅራቢ ብቻ አልነበረም። እሱ የመድረክ ባለቤት፣ የቤተሰብ ወዳጅና የጨዋታ ፈጠራ ባለሙያ ነበር። በኢትዮጵያ ቴሌቪዥን ታሪክ ውስጥ ጌም ሾው እንዲያብብ ካደረጉ ጥቂት ሰዎች መካከል በቀዳሚነት ይጠቀሳል። ይህ ፕሮግራም ለአንድ ሰዓት ሙሉ ተመልካችን ሰቅዞ የሚይዘው በሽልማቱ ብቻ ሳይሆን በነፃነት የጨዋታ አዋቂነት ነበር። አሁን ላይ ተተኪ ማግኘት የከበደው ለምንድን ነው? ምክንያቱ ግልጽ ነው። ነፃነት ማለት የፕሮግራሙ ነፍስ ነበር። አዲስ ሰው ማምጣት ማለት ሞተር የሌለው መኪና ለማስነሳት መሞከር ያህል ከባድ ሊሆን ይችላል። ብዙዎቻችን ለምን እስካሁን አዲስ ሰው አልተሰየመም ብለን እንጠይቃለን። መዳረሻ ካሰባሰበችው መረጃ መሰረት ጣቢያው አሁን ላይ በሶስት ትላልቅ አጣብቂኝ ውስጥ ይገኛል። የመጀመሪያው የክብርና የሐዘን ጊዜ። ነፃነት የጣቢያው የጀርባ አጥንት ነበር። ወዲያውኑ ሌላ ሰው መተካት ለነፃነት ክብር እንደማጣት ተቆጥሮ ህዝባዊ ተቃውሞ እንዳይነሳ ስጋት አለ። ሁለተኛው የተመልካች ስነልቦና። ተመልካች አሁን ነፃነትን እየናፈቀ ባለበት ሰዓት አዲስ ፊት ማቅረብ ሪስክ አለው። ተመልካቹ አዲሱን ሰው ከነፃነት ጋር በማወዳደር ሊያጣጥለው ይችላል። የመጨረሻው የብቃት ፈተና። እንደ ነፃነት መድረክን መቆጣጠር የሚችል ቀልድና ጨዋታን ያዋሃደ አቅራቢ ማግኘት ለኢቢኤስ ከባድ የቤት ስራ ሆኖበታል። ምንም እንኳን በይፋ የታወቀ ነገር ባይኖርም በመዝናኛው ዘርፍ ስማቸው በስፋት የሚነሱ ጥቂት አርቲስቶች አሉ። አሁን ወደ ዋናው ነጥብ እንምጣ። መዳረሻ በውስጥ መስመር ባደረገችው ጥናትና በሶሻል ሚዲያ ላይ የሚንሸራሸሩ ሀሳቦችን ስንቃኝ ሁለት ስሞች በጉልህ ወጥተዋል። እነዚህ ሰዎች ከፕሮግራሙም ሆነ ከነፃነት ጋር ጥልቅ ትስስር አላቸው። የመጀመሪያው አርቲስት አስናቀ አስኔ፣ የልብ ወዳጅና የመድረክ ተጋሪ። በብዙዎች ዘንድ ቀዳሚውን ግምት ያገኘው አርቲስት አስናቀ ወይም በቅጽል ስሙ አስኔ ነው። አስናቀና ነፃነት ከጥበብ ስራ ባለፈ እንደ ስጋ ዘመድ የሚቀራረቡ የልብ ወዳጆች ናቸው። ደብተር በሚል ድራማ እና በሌሎች በርካታ መድረኮች ላይ ያላቸው ጥምረት የማይረሳ ነው። ደጋፊዎች አስኔን የሚመርጡበት ምክንያት ግልጽ ነው። የነፃነትን አቀራረብ ስልት፣ ቀልዶቹንና የውስጥ ስሜቱን እንደ አስኔ የሚያውቀው የለም። ፕሮግራሙን አስናቀ ቢረከበው ነፃነት እዚያው መድረክ ላይ ያለ ያህል እንዲሰማን ያደርጋል የሚሉ ብዙዎች ናቸው። የነፃነትን አደራ ለመጠበቅ ከአስናቀ በላይ ማንም አይቀርብም የሚለው ሀሳብ አሁን ላይ ከፍተኛ ድጋፍ እያገኘ ነው። ሁለተኛው ተጠባቂው ሰው ደግሞ አርቲስት እሸቱ መለሰ። ወደ ቀድሞ ቤቱ ይመለስ ይሆን? ሌላኛውና እጅግ አስገራሚው ግምት አርቲስት እሸቱ መለሰ ነው። ብዙዎቻችሁ እንደምታስታውሱት እሸቱ የቤተሰብ ጨዋታ ገና ሲጀመር
ከነጻነት ጋር አብሮ ይሰራ የነበረ ያን ጊዜ የነበረው የሁለቱ ቅንጅት ፕሮግራሙን አሁን ባለበት ደረጃ መድረስ ትልቅ መሰረት ጥሏል። እሸቱ አሁን ላይ በራሱ የዶንኪ ቲዩብ ስራዎች እጅግ ስኬታማ ቢሆንም ብዙ ተመልካቾች ግን እሸቱ ወደ ቀደመው ቤቱ ተመልሶ ይህንን ፕሮግራም ቢመራው የነጻነትን ትልቅ ክፍተት ሊሞላው ይችላል ይላሉ። የመድረክ ብቃቱ፣ የህፃናት አያያዙና ፈጣን ምላሾቹ እሸቱን ለዚህ ፕሮግራም ብቁ ያደርጉታል። ትልቁ ጥያቄ ግን እሸቱ የራሱን ስራ ትቶ ወደ ኢቢኤስ ይመለሳል ወይ የሚለው ነው። ከነዚህ ሁለት ስሞች ተጨማሪ የሌሎች አንጋፋ መድረክ መሪዎችና የኮሜዲ ባለሙያዎች ስማቸው እየተነሳ ይገኛል። ሆኖም ውሳኔው ያለው በኢቢኤስ እና ምናልባትም የነጻነትን ክብር በሚጠብቅ መልኩ ከቤተሰቦቹ ጋር በሚደረግ ምክክር ላይ ይሆናል። አንድ መራራ እውነት ግን አለ። የቤተሰብ ጨዋታ ያለ ነጻነት ወርቅነህ ስሙን ቀይሮ ሊመጣ ይችላል ወይስ በነበረበት ይቀጥላል? አንዳንድ መረጃዎች እንደሚያመላክቱት ፕሮግራሙ በነበረበት ፎርማት ከመቀጠል ይልቅ ጥቂት ማሻሻያ ተደርገውበት በአዲስ ስምና በአዲስ አቀራረብ ሊመለስ ይችላል። ይህ ውሳኔ የነጻነትን ትውስታ ላለማበላሸትና አዲሱ አቅራቢ ላይ የሚደርሰውን ጫና ለመቀነስ የሚረዳ ብልህ አካሄድ ሊሆን ይችላል። ታዋቂ የጥበብ ሰዎች ምን ይላሉ? ተመልካቾችስ ምን እያሉ ነው? መዳረሻ ያሰባሰበቻቸውን አስተያየቶች ፕሮግራሙ እንዲቀጥል ቢፈልጉም የነጻነትን ቦታ ግን ማንም እንዲነካው አይፈልጉም። ይህ ትልቅ የፍቅርና የናፍቆት መገለጫ ነው። ነጻነት ወርቅነህ አልፏል፣ ስራዎቹ ግን ለዘላለም ሕያው ናቸው። የቤተሰብ ጨዋታን መንበር አሁንም ክፍት ነው። ይህንን ክፍተት የሚሞላው ማን እንደሆነ በቅርቡ እንደምናውቅ ተስፋ እናደርጋለን። መዳረሻ ጉዳዩን በቅርበት መከታተሏን ትቀጥላለች። አዲስ መረጃ እንደደረሰን ይዘንላችሁ እንቀርባለን። እናንተስ ምን ታስባላችሁ? የነጻነት ቦታ መተካት የሚችለው ማን ነው? ወይስ ፕሮግራሙ ከነጻነት ጋር አብሮ መቆም አለበት? ሐሳባችሁን በዝርዝር ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት መዳረሻን ደግፉ። ይህ መዳረሻ ነው፣ የእውነታው መዳረሻ። ስለምትከታተሉን እናመሰግናለን። ሰላም ቆዩልን።